ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ የጥር 27 2017ን የማኔጅመንት ቢዝነስ ማኔጅመንት እንዲሁም ለቢዝነስ አድሚኒስትሬሽን ተማሪዎች ተፈትነው የነበሩትን የኤግዚት ኤግዛም ጥያቄዎች ከዚህ በፊት በሰራናቸው ሁለት ቪዲዮዎች ፓርት 1 እና ፓርት 2 ጀምረናል። እንግዲህ ለዛሬ ደግሞ በፓርት 3 ተመልሰን ተገናኝተናል ማለት ነው። እንግዲህ እናንተም ቻናሉ ላይክ ማድረግ ለጓደኞቻችሁ ሼር ማድረግ እንዳረሱ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም የዋይፋይ አክሰስ ያላችሁ ደግሞ ቪፒኤን እያበራችሁ ብትመለከቱልኝ እኔንም ማገዝ ነውና እሱን እጠይቃችኋለሁ። ቀጥታ ወደ ጥያቄው እንሄዳለን። መልካም ቆይታ ይሁንላችሁ። እንግዲህ በቀጥታ ከ41ኛው ጥያቄ እንጀምራለን። 41ኛው ጥያቄ events which have the same chance of occurring are described as a independent events, b dependent events, c equally likely events, d elementary events ይላል። እንግዲህ ኢቨንቶች ኦከር በሚያደርጉ ሰዓት the same chance of occurrence or the same chance of happening ያላቸውን ኢቨንቶች ምን ብለን ዲስክራይብ እናደርጋለን ነው የሚለው ጥያቄው። እንግዲህ እያንዳንዱ ምርጫ ስናይ ኢንዲፔንደንት ኢቨንት የምንላቸው እኚህ ሁለት ኢቨንቶች ሀፕን በሚያደርጉ ሰዓት አንደኛው የአንዱ ኦከራንስ የሌላኛውን ኦከራንስ አፌክት ማያደርግ ከሆነ እንዲህ አይነቶቹን ኢቨንቶች ኢንዲፔንደንት ኢቨንት ብለን እንጠራለን። ለምሳሌ ሳንቲም ፍሊፕ ብታረጉ አንበሶ ዘውድ ነው የሚሆነው አይደል? እንግዲህ ሁለቴ ፍሊፕ ብታረጉ የመጀመሪያው ላይ ፍሊፕ ያደረጋችሁት ዘውድ ወይ ጎፈር የማግኘታችሁ ፕሮባቢሊቲ 50% ነው። ሁለተኛው ላይም ዘውድ ወይም ጎፈር የማግኘታችሁ ፕሮባቢሊቲ 50% ነው። ስለዚህ የመጀመሪያው ኦከረንስ ሁለተኛውን ኦከረንስ አፌክት አያደርገውም ማለት ነው። እንደዚህ አይነቱን ኢቨንቶች ነው ኢንዲፔንደንት ኢቨንትስ የምንላቸው። ዲፔንደንት ኢቨንቶች የምንላቸው ደግሞ የአንዱ ኦከረንስ የሌላኛውን አፌክት ሲያደርገው ነው ማለት ነው። ለምሳሌ እንግዲህ አሁን ካርታ ውስጥ 52 ካርታዎች አሉ፣ 52 ካርዶች አሉ። ከዛ መካከል እንግዲህ ኪንግን ወይ ኬሻ የምንለው በተለምዶ እሱን ብታወጡት አራት ነው ያለው። ከአራቱ አንዱን ብታወጡት ኬሻን ድጋሜ የማግኘታችሁ ፕሮባቢሊቲ ከሌሎቹ ይቀንሳል። ምክንያቱም አንድ አግዱላችሁ ስለሆነ ማለት ነው። ስለዚህ የአንዱ ኦከረንስ የሌላኛቸውን ኢቨንቶች ኦከረንስ አፌክት የሚያደርግ ከሆነ ዲፔንደንት ኢቨንት ብለን እንጠራዋለን ማለት ነው። ኤሌመንተሪ ኢቨንት የምንለው ደግሞ እኚህ ማይካፈል አውትካም ያላቸውን ኢቨንቶች ናቸው ማለት ነው። እንዲህ አይነት ሲንግል የሆነ ሲምፕል ኢቨንቶችን ብሬክ ዳውን ማይደረጉ ኢቨንቶችን ነው ኤሌመንተሪ ኢቨንት ብለን የምንጠራቸው። ስለዚህ ኢቨንትስ which have the same chance of occurring ያላቸውን እንግዲህ ኢኳሊ ላይክሊ ኢቨንትስ ብለን ነው የምንጠራው። ለዚህ ጥያቄ መልስ የሚሆነው እሱ ነው። ኢኳሊ ላይክሊ ኢቨንትስ የምንላቸው ደግሞ ይሄ እንግዲህ እያንዳንዱ ኢቨንት ወይ አውትካም ተመሳሳይ የሆነ ፕሮባቢሊቲ ወይ ሃፕኒንግ ሲኖረው ኢኳሊ ላይክሊ ኢቨንትስ እንለዋለን ማለት the same chance of occurring። አሁን ለምሳሌ 6 ሳይድ ያለውን ዳይስ ወይ ደግሞ በቀላሉ ሳንቲም ፍሊፕ ኮይን ብታረጉ ዘውድ ወይ ጎፈር የማግኘታችሁ ፕሮባቢሊቲ 50% ነው። ስለዚህ ይሄኛው እንግዲህ ሁለት ዘውድንም የማግኘታችሁ አንበስንም የማግኘታችሁን ፕሮባቢሊቲ 1/2 ነው ማለት ነው። ስለዚህ the same chance of occurrence ወይ happening ያላቸውን ኢቨንቶች ኢኳሊ ላይክሊ ኢቨንትስ ብለን እንጠራቸዋለን ማለት ነው። ስለዚህ ለ41ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 42ኛው ጥያቄ ስንመጣ in ABC automobile company the repair department has a design capacity of 50 trucks. Effective capacity is 40 trucks per day while the actual capacity or output is 36 trucks per day. By how much percentage of the company is utilized its overall capacity ይላል። A 72%፣ B 90%፣ C 86%፣ D 76% ይላል። እንግዲህ ጥያቄ ኦፕሬሽን ማኔጅመንት የወጣ ጥያቄ ነው። እንግዲህ መጀመሪያ ጥያቄውን ከመስራታችን በፊት ዲዛይን ካፓሲቲ እና ኢፌክቲቭ ካፓሲቲ ምን እንደሆኑ ለማየት እንሞክራለን። ዲዛይን ካፓሲቲ የምንለው እንግዲህ ማክሲመም ቲዮሬቲካል አውትፑቱ ነው። ያ ፋክተሪ ወይ ያ ማሽን ማክሲመም ሊሰራ የሚችለው ዲዛይን ሲደረግ ማክሲመም አውትፑቱ ምን ያህል ነው ተብሎ የሚገመተው ነው። ያንን ፓርት ነው እንግዲህ ዲዛይን ካፓሲቲ የምንለው አይዲያል በሆነ ኮንዲሽን ቢሰራ። ምክንያቱም ምንም አይነት ዳውን ታይም ባይኖረው፣ ኢንኤፊሸንሲ ባይኖረው፣ ሜንቴናንስ ባይፈልግ ማሽኑ በእነዚህ አይነት ሁኔታው ሲሰራ ያለውን
ካፓሲቲ ነው ዲዛይን ካፓሲቲ የምንለው። ለምሳሌ እንግዲህ አንድ ማሽን በቀን 1000 እንዲያመርት ተደርጎ ሊሰራ ይችላል። ስለዚህ በቀን 1000 እንዲያመርት ተደርጎ ሲሰራ ግን ማሽኑ ሜንቴናንስ ይፈልጋል፣ ሊበላሽ ይችላል፣ ዲሌ ያለው፣ ኢንኤፊሸንሲ ያለው እኚህን ከግምት ሳያስገባ ፐርፌክት ሪል ወርልድ ፐርፎርማንሱን የሚገልጽ ነው ማለት ነው። ሶ እኚህን ኮንስትሬንቶቹን ከግምት ሳያስገባ ማለት ነው። ስለዚህ ከ1000 በታች እኮ ነው የሚሰራው፣ ምክንያቱም ሊበላሽ ይችላል፣ ሰራተኞች ሲቀያየሩ ያለው ከግምት ማያስገባው ነው ማለት ነው ዲዛይን ካፓሲቲ የምንለው። ኢፌክቲቭ ካፓሲቲ ደግሞ እኛውን የጠቀስኩላችሁን ኮንስትሬንቶች ከግምት የሚያስገባ ነው። ሜንቴናንስ፣ ወርከር ብሬክስ፣ ዲፌክቶች፣ ኢንኤፊሸንሲዎች እነዚህ በሚገጥሙ ሰዓት እንግዲህ ከ1000 ዝቅ ብሎ ስለሚያመርት 800 ሰዓት ሊሆን ይችላል። ስለዚህ ዲዛይን ካፓሲቲ እና ኢፌክቲቭ ካፓሲቲ ማለት እኚህ ናቸው ማለት ነው። ሶ እንግዲህ እዚህ ጥያቄ ላይ የተጠየቅነው ዩቲላይዜሽን ነው። ዩቲላይዜሽን ስንል ደግሞ ይሄ ኢፌክቲቭ ካፓሲቲውን አሁን በብሬክ በኢንኤፊሸንሲ ምክንያት የተወሰነ ሰዓት ቀንሶ የሚሰራውን ካፓሲቲ ምን ያህል ኢፌክቲቭ በሆነ መንገድ ተጠቅሟል የሚለውን ነው ካልኩሌት የምናደርገው ማለት ነው። ስለዚህ ዩቲላይዜሽንን በምንሰራ ሰዓት ዩቲላይዜሽንን ለማግኘት አክቹዋል አውትፑት ዲቫይድድ ባይ ዲዛይን ካፓሲቲ አድርገን በመቶ ማብዛት ነው ማለት ነው። ስለዚህ ለዚህ ጥያቄ አክቹዋል ካፓሲቲው የተሰጠን ስንት ነው? 36 መኪናዎችን ነው። ዲዛይን ካፓሲቲው ደግሞ ፋብሪካው ሲሰራ የተሰራበት ማለት ነው። ያ ማሽን መጀመሪያ ፋብሪካው ሲያመርተው ይሄን ያህል ሰዓት ይሰራል የተባለውን ነው ዲዛይን ካፓሲቲ የምንለው። አክቹዋል ካፓሲቲው ደግሞ አሁን እየሰራ ያለውን ነው። ስለዚህ ዩቲላይዜሽንን ስናገኝ ስንፈልግ እንዳልኳችሁ አክቹዋል አውትፑት ዲቫይድድ ባይ ዲዛይን ካፓሲቲ ነው የምናደርገው። ከዛ በመቶ እናበዛዋለን። አክቹዋል አውትፑቱ 36 ነው። ዲዛይን ካፓሲቲው ደግሞ 50 ነው። ሶ 36ን ለ50 ስናካፍል 0.72 ይመጣል። ሶ ይሄን እንግዲህ በ100% ስናበዛው ደግሞ 72% ይመጣል ማለት ነው። ስለዚህ ኦቨርኦል የሆነው ዩቲላይዝድ ካፓሲቲው 72% ይሆናል ማለት ነው። ስለዚህ ለ42ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ሶስተኛው ጥያቄ ስንመጣ ዋት ኢዝ ዘ ፐርፐዝ ኦፍ ዘ ደሚሮ ኦር ኮለመን ኢን ዘ ትራንስፖርቴሽን ሞዴል? ኤ ቱ ኢንክሪዝ ሰፕላይ፣ ቢ ቱ ዲክሪዝ ኮስት፣ ሲ ቱ ኢንክሪዝ ዲማንድ፣ ዲ ቱ ሜክ ዘ ፕሮብሌም ባላንስድ ይላል። እንግዲህ ትራንስፖርቴሽን አልጎሪዝም ላይ ወይ ትራንስፖርቴሽን ፕሮብሌም ላይ መጀመሪያ ዲማንድ ሳይድ እና ሰፕላይ ሳይዱን እኩል መሆኑን አረጋግጠን ነው ወደ ኢኒሻል ፊዚብል ሶሉሽን ፍለጋ የምንሄደው ማለት ነው። ስለዚህ በትራንስፖርቴሽን በሰፕላይ ሳይድ ያሉት ኦር ደግሞ በኮለመን ሳይድ ያለው ከሮዎቹ ጋር እኩል መሆኑን ደምረን እኩል ሲሆንልን ትራንስፖርቴሽን ፕሮብሌሙ ባላንስድ ነው ብለን ወደሚቀጥለው እንሄዳለን ማለት ነው፣ ወደ ኢኒሻል ፊዚብል ሶሉሽን ፍለጋ። ስለዚህ እኩል በማይሆን ሰዓት ደግሞ ዲማንድ እና ሰፕላዩ ሲበላለጥ ምን እንጨምራለን ማለት ነው? ደሚሮ ባነሰው ኮስት መጠን ደሚሮ ወይ ደሚ ኮለመን እንጨምራለን ማለት ነው። ሶ ትራንስፖርቴሽን ፕሮብሌም ላይ የደሚ አገልግሎት ወይ የደሚሮ እና የደሚ ኮለመን አገልግሎት ወይ ፐርፐዙ ምንድነው ማለት ነው? ፕሮብሌሙን ባላንስ ለማድረግ ነው ማለት ነው። ሶ የመጀመሪያው ካልኩሌት ለማድረግ ትራንስፖርቴሽን ፕሮብሌምን ግዴታ ያ ትራንስፖርቴሽን ፕሮብሌም ባላንስድ መሆን አለበት ማለት ነው። ስለዚህ ባላንስ የምናደርግበት ሰፕላይ እና ዲማንዱን ደምረን እኩል ከሆኑ ባላንስድ ነው እንላለን። ካልሆኑ ግን ደሚሮ ወይ ኮለመን እንጨምራለን ማለት ነው። ሶ ዲማንዱ ሲበልጥ፣ ዲማንዱ ከሰፕላይ ሳይድ ሲበልጥ ደሚ ኮለመንን እንጨምራለን። ሰፕላዩ በሚበልጥ ሰዓት ደግሞ ደሚሮን እንጨምራለን። በዚህ አይነት ሁኔታ ትራንስፖርቴሽን ፕሮብሌሙን ባላንስ እናደርጋለን ማለት ነው። ስለዚህ ወደ ጥያቄው ስንመጣ እንግዲህ ዋት ኢዝ ዘ ፐርፐዝ ኦፍ ደሚሮ ኦር ኮለመን ኢን ትራንስፖርቴሽን ሞዴል የሚለው ኤ ላይ ያለው ቱ ኢንክሪዝ ሰፕላይ የሚለው መልስ አይሆንም። ቱ ዲክሪዝ ኮስት የሚለውም መልስ አይሆንም። ቱ ኢንክሪዝ ዲማንድ የሚለውም መልስ አይሆንም። ስለዚህ መልስ የሚሆነው ቱ ሜክ ዘ ፕሮብሌም ባላንስድ የሚለው ለዚህ ጥያቄ መልስ ይሆነናል ማለት ነው። ስለዚህ የደሚሮ ወይ ኮለመን ፐርፐዝ በትራንስፖርቴሽን ሞዴል ላይ ፕሮብሌሙን ባላንስ ለማድረግ ነው ማለት ነው። ስለዚህ ለ43ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። 44ኛው ጥያቄ ስንመጣ ሰፖዝ ዘ ካምፓኒ ሃዝ ኤ ፖሊሲ ኦፍ ፔይንግ 10 ብር ፐር ሼር ዲቪደንድ ኤቭሪ ይር ኢፍ ዘ ፖሊሲ ኢዝ ቱ ቢ ኮንቲኒውድ ኢንዴፊኒትሊ ዋት ኢዝ ዘ ቫሊዩ ኦፍ ዘ ሼር ኦፍ
stock if the required return is 20% ይላል። A 55 ብር፣ B 38 ብር፣ C 50 ብር፣ D 67 ብር ይላል። እንግዲህ ጥያቄውን መረዳት ያስፈልጋል። ቫልዩ ኦፍ ዘ ሼር ነው ፈልጉ የተባለው። ስለዚህ ቫልዩ ኦፍ ዘ ሼርን ስንፈልግ እንግዲህ መጀመሪያ ፕሮብሌሙን ስና ኢፍ ዘ ፖሊሲ ኢዝ ቱ ቢ ኮንቲኒዩድ ኢንዳይፊኒትሊ ስለሚል ይሄኛው እንግዲህ ፐርፔቹዊቲ ነው ማለት ነው። ዲቪደንዱን እስከ መጨረሻው ካምፓኒው ኤግዚስት እስከ ፐርፔቹዊቲ ኢንዲፊኒትሊ ለዚህን ያህል ቀን ተብሎ የተገደበ ነገር የለም ማለት ነው። ስለዚህ በፐርፔቹዊቲ ላይ ቫልዩ ኦፍ ዘ ሼርን ስንፈልግ የምንጠቀመው ፎርሙላ ምንድን ነው? ይሄ ፒ ኢኒሻል ነው የምንፈልገው ወይ ደግሞ ስቶክ ቫልዩን ነው ፈልጉ የተባልነው። ሶ ዘ ስቶክ ቫልዩን እንግዲህ ለመፈለግ ዲቪደንድ ዲቫይድድ ባይ ሪኳየርድ ሬት ኦፍ ሪተርን አድርገን ነው የምንፈልገው ማለት ነው። ምክንያቱም ፐርፔቹዊቲ ቫሉዌሽን ፎርሙላ ስለሆነ ማለት ነው። ስለዚህ የተሰጠን ኮንስታንት ዲቪደንድ ወይ ዲ የምንለው 10 ብር ፐር ሼር ነው። 10 ብር ነው የሚከፍለው ለእያንዳንዱ ሼር እና ሪኳየርድ ሬት ኦፍ ሪተርን ወይ ደግሞ ኬ ደግሞ የተሰጠን 20% ነው ወይ 0.20 ማለት ነው። ስለዚህ ስቶክ ቫልዩን ስንፈልግ ዲ ኦቨር ኬ ወይ ዲቪደንድ ኦቨር ሪኳየር ሬት ኦፍ ሪተርን ስናደርግ 10 ሲካፈል ለ0.20 ወይ ለ0.2 እኩል ይሆናል 50 ይሆናል ማለት ነው። ስለዚህ ስቶክ ቫልዩያችን 50 ብር ይሆናል ማለት ነው። ሶ ይሄን ፎርሙላ የተጠቀምነው እንግዲህ ፐርፔቹዊቲ ስለሆነ ነው። ምክንያቱም ዲቪደንዱ ኮንስታንት ነው። እንደገና ደግሞ እስከ ለዚህ ቀን ተብሎ የተገደበ ነገር የለም። ኢንዳይፊኒትሊ ነው ኮንቲኒየስ የሚያደርገው ማለት ነው። ስለዚህ ይሄ በዚህ ፎርሙላ ነው ካልኩሌት የምናደርገው ቫልዩ ኦፍ ዘ ሼርን ማለት ነው። ዲቪደንድ ዲቫይድድ ባይ ሪኳየርድ ሬት ኦፍ ሪተርን ወይ ኬ አድርገን 50 ብር ይመጣልናል ማለት ነው። ስለዚህ ለ44ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። አምስተኛው ጥያቄ ስንመጣ የዲጀነሬት ሶሉሽን ኢን ሊኒየር ፕሮግራሚንግ ኦከርስ ወይም ይላል። ኤ there are too many constraints. B in the optimal solution at least one basic variable has a value of 0. C there is no feasible region. D in the optimal solution all basic variable have none zero values ይላል። እንግዲህ ዲጀነሬት አረገ የምንለው አንድ ሶሉሽን ሊኒየር ፕሮግራሚንግ ላይ ምን ሲከሰት ነው የሚለው ጥያቄው። እንግዲህ እያንዳንዱ ምርጫ ለማየት ስንሞክር there are too many constraints ይላል ያለው። ይሄኛው ልክ ሊሆን አይችልም። ምክንያቱም ይሄኛው ወደ ኢንፊዚቢሊቲ ነው የሚመራን። ብዙ ኮንስትሬንቶች ካሉ ሶሉሽኑ ኢንፊዚብል ነው የሚሆነው እንጂ ከቤዚክ ቫሪያብሉ ጋር ኦፕቲማል ሶሉሽኑ ላይ የሚያመጣው እንትን የለም። ስለዚህ ዲጀነሬሲ ግን ስፔሲፊካሊ ዘ ቫልዩ ኦፍ ዘ ቤዚክ ቫሪያብል ኤክስ1 ኤክስ2 እያልን እኚህ ዜሮ ያሌላቸውን ቤዚክ ቫሪያብል ስለሆነ ዲጀነሬሲ ከዛ ጋር ስለሚገናኝ ዜር አር ቱ መኒ ኮንስትሬንት የሚለው ለዚህ ጥያቄ መልስ አይሆንም። ሲል ያለውንም ስናይ ዜር ኢዝ ኖ ፊዚብል ሪጅን ይላል። እንግዲህ ፊዚብል ሪጅን የለም ማለት ሊኒየር ፕሮግራሚንጉ ኢንፊዚብል ነው ማለት ነው። ይሄ ኢንፊዚብል ስንል ደግሞ ምን ማለታችን ነው? ሶሉሽኑ ሁሉንም ኮንስትሬንቶች ሳቲስፋይ ማድረግ አይችልም ማለት ነው። ስለዚህ ዲጀነሬሲ ግን ፊዚብል የሆነ ሶሉሽን ላይ ነው ሀፕን የሚያደርገው። ይሄ ኦፕቲማል የሆነው ሶሉሽን ላይ ስለሆነ ሀፕን የሚያደርገው ይሄኛው መልስ አይሆንም። ነው ፊዚብል ሪጅን የሚለውም ከዲጀነሬሲ ጋር አይገናኝም ማለት ነው። ዲል ያለውንም ስናይ ኢን ዘ ኦፕቲማል ሶሉሽን ኦል ቤዚክ ቫሪያብል ሀብ ነን ዜሮ ቫሊዩስ ይላል። ይሄም እንግዲህ ነን ዲጀነሬት የሆነውን ኦፕቲማል ሶሉሽን ነው። እንግዲህ ሁሉም ቤዚክ ቫሪያብሎች ነን ዜሮ ቫሊዩ ካላቸው ነን ዲጀነሬት ነው እንጂ ዲጀነሬት አድርጓል አንልም ማለት ነው። ሶ ዲጀነሬሲ ኦከር የሚያደርገው ሊኒየር ፕሮግራሚንግ ላይ መች ነው ማለት ነው? ኦፕቲማል ሶሉሽኑ ቢያንስ አንዱ ቤዚክ ቫሪያብሎች አንዱ ቤዚክ ቫሪያብል ዜሮ ቫሊዩ ይኖረው ነው ማለት ነው። ስለዚህ ሊኒየር ፕሮግራሚንግ ላይ ጀነሬት አርጓል ያ ሶሉሽን የምንለው ሁሉም ቤዚክ ቫሪያብል ፖዚቲቭ ሲኖራቸው ነን ዲጀነሬት ነው እንላለን። ቢያንስ ግን አንዱ ቫልዩ ዜሮ በሚሆን ሰዓት ደግሞ ያንን ሶሉሽን ዲጀነሬት አርጓል እንላለን ማለት ነው። ስለዚህ ለ45ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ኦፕሬሽን ሪሰርች ላይ ሁሉ ከዚህ በፊት የወጡትን ጥያቄ በሌላ ቪዲዮ ስለሰራውላችሁ
እዛ ላይ ያሉትን ነገሮች ከትራንስፖርቴሽን ፕሮብሌም ሊኒየር ፕሮግራሚንግ ጋር ተያይዞ ያሉትን ነገሮች እዛኛው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሊንኩን ከስር አስቀምጥላችኋለሁ ማለት ነው። ስለዚህ ለ45ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 46ኛው ጥያቄ ስንመጣ ኢን ስታቲስቲካል ስተዲ ዘ ፖፑሌሽን ኢዝ ኤ the group of people or objects for which conclusion are to be made ይላል። ቢ all people who live in Ethiopia ይላል። ሲ the group of people from whom data cannot be collected ይላል። ዲ the people or objects studied in the sample survey ይላል። እንግዲህ በስታቲክስ ውስጥ ፖፑሌሽን የምንለው ዲፋይን የሚያደርገው የትኛው ነው የሚለው እንግዲህ እያንዳንዱ ምርጫ ለማየት ስንሞክር ኦል ቢል ያለው ኦል ፒፕል ሁ ሊቭ ኢን ኢትዮጵያ ይላል። ይሄ እንግዲህ ስፔሲፊካሊ ለፖፑሌሽን ዲፋይን ሊያደርግ አይችልም፣ ግን ለሆነ ስተዲ ጀነራል ዲፊኒሽኑ ሳይሆን ለሆነ ስፔሲፊክ ለሆነ ስተዲ በተለይ ኢትዮጵያ ውስጥ ለሚኖሩ ሰዎች ላይ ለሚሰራ ጥናት እንደ አንድ ፖፑሌሽን ሊያገለግል ይችላል እንጂ ለስፔሲፊክ ስተዲ ግን ጀነራል ዲፊኒሽኑ አይሆንም ማለት ነው። ስለዚህ ቢመልስ አይሆንም ማለት ነው። ሲን ስናይ ደግሞ the group of people from whom data cannot be collected ይላል። ይሄ እንግዲህ ከዳታ ኮሌክሽን ጋር ወይ ከሳምፕሊንግ ጋር የሚገናኝ ነው እንጂ ከፖፑሌሽን ጋር የሚገናኝ አይደለም። ምክንያቱም ፖፑሌሽን ታርጌት ግሩፕ ነው። ስለዚህ ይሄኛው ግን እሱ የሚገልጽ ሳይሆን ሀውቱ ሳምፕል እና ዳታ እንዴ ኮሌክት እናደርጋለን the group from whom data cannot be collected የሚለው ከሳምፕሊንግ ወይ ደግሞ ከዳታ ኮሌክሽን ጋር የሚገናኝ እንጂ ከፖፑሌሽን ጋር የሚገናኝ አይደለም። ስለዚህ ሲመልስ አይሆንም ማለት ነው። ዲ ላይ ስንመጣ ደግሞ the people or object studied in the sample survey ይላል። ይሄኛው እንግዲህ የሳምፕል ዲፊኒሽን ነው። ሳምፕል የምንለው ሰብሴት drawn from the population ነው። ይሄ ማለት ከፖፑሌሽኑ የምንወስደው ለዛ ጥናት ያንን ፖፑሌሽን ይወክላል፣ ለዛ ፖፑሌሽን የሆነ ኢንፈረንስ ይሰጠናል የምንለውን ስለ ፖፑሌሽኑ የሆነ ነገር ጀነራላይዝ ማድረግ በምንፈልግ ሰዓት ከነዛ ውስጥ የመረጥናቸውን ሰዎች እነዛን የሚወክሉትን ሰዎች ነው ማለት ነው ሳምፕል ብለን የምንጠራው። ስለዚህ ዲል ያለው የፖፑሌሽን ሳይሆን የሳምፕል ዲፊኒሽን ነው ማለት ነው። ሶ እንግዲህ ፖፑሌሽን በስታቲክስ ውስጥ እንዴት ነው ዲፋይን የሚደረገው የሚለው ኤ ነው የሚሆነው መልሱ። ምክንያቱም ዘ ግሩፕ ኦፍ ፒፕል ኦር ኦብጀክት ፍሮም ዊች ኮንክሉዥን አር ቱ ቢ ሜድ የሚለው ለዚህ ጥያቄ መልስ ይሆናል። ምክንያቱም ፖፑሌሽን ስታቲክስ ላይ ሪፈር የሚያደርገው ዘ ኢንታይር ግሩፕ ኢንዲቪዥዋሎችን ሊሆን ኦብጀክቶችን ሊሆን ይችላል። ሶ የስተዲውን ኢንተረስት ሊያሟሉ የሚችሉትን እንዳሉ ኢንታይር ግሩፕ በውስጡ የያዘ ሆኖ ስለዛ ግሩፕ ግን ጀነራላይዝ ለማድረግ የምንጠቀምበት ነው ማለት ነው። ስለዚህ ለ46ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 47ኛው ጥያቄ ስንመጣ ምንድን ነው የሚለው when goods can be produced more cheaply in one country than in another the first country said to have an blank over the other country ይላል። ኤ ቲዮሪ ኦፍ መርካንታሊዝም፣ ቢ ኮምፓራቲቭ ኮስት አድቫንቴጅ፣ ሲ ሬላቲቭ ፕሮፊት አድቫንቴጅ፣ ዲ አብሶሉት ኮስት አድቫንቴጅ ይላል። እንግዲህ አንድ ሀገር አንድን ፕሮዳክት ቺፕሊ ከሌላ ሀገር የምታመርት ከሆነ ያ ሀገር በቺፕሊ የምታመርተው ሀገር ምን አላት ብለን እንጠራለን ነው የሚለው። ሶ እንግዲህ ያሉትን ምርጫዎች አንድ በአንድ ስናይ ቲዮሪ ኦፍ መርካንታሊዝም የምንለው ፎከስ የሚያደርገው ዌልዝን ማክሲማይዝ ማድረግ ወይ ሀብትን ማካበት ላይ ፎከስ የሚያደርግ ነው። ሀብት ደግሞ የምናካብተው እንዴት ነው? ኤክስፖርታችንን በመጨመር ኢምፖርቱን በመቀነስ። ኢምፖርት የምንቀንሰው እኚህ ፕሮቴክሽኒስት የሆኑ ፖሊሲዎችን እንደ ታሪፍ የመሳሰሉትን በመጠቀም ዌልዝን ማክሲማይዝ ከማድረግ ጋር የሚገናኝ ነው እንጂ የፕሮዳክሽን ኮስት ኢፊሸንሲ ጋር የሚገናኝ አይደለም። እንግዲህ ጥያቄው እንደምታዩት ቺፕሊ ያመረተች ማለት አንድ ሀገር ምንድን ነው ፕሮዳክሽን ኮስት ኢፊሸንትሊ ተጠቀመች ማለት ነው። ሶ ኤ መልስ አይሆንም ማለት ነው። ቢንም ስናይ ኮምፓራቲቭ ኮስት አድቫንቴጅ ይላል። ኮምፓራቲቭ ኮስት አድቫንቴጅ ደግሞ የምንለው ምንድን ነው? ከኦፖርቹኒቲ ኮስት ጋር የሚገናኝ ነው። አንድ ሀገር እንግዲህ በምታመርተው ሁለት ፕሮዳክቶችን አሁን ለምሳሌ ብታመርት በሁለቱም ፕሮዳክቶች ደግሞ ኮምፓራቲቭ አድቫንቴጅ የላትም ከሆነ ሊስት ዲስአድቫንቴጅ ያላትን ትመርጣለች፣ ወይ ደግሞ ሎወር ኦፖርቹኒቲ ኮስት የሚያመጣላትን ትመርጣለች። ይሄ ቲዮሪ ሶ ይሄም አይገናኝም ማለት ነው። ሪላቲቭ ፕሮፊት አድቫንቴጅ የምንለው ደግሞ ስታንዳርድ የሆነ የኢኮኖሚክ ተርም አይደለም።
ቺፐር ፕሮዳክሽን ካፓቢሊቲ ጋር የሚገናኝ ስላልሆነ እሱም መልስ አይሆንም። ለዚህ ጥያቄ እንግዲህ መልስ የሚሆነው ዲል ያለው ነው። አብሶሉት ኮስት አድቫንቴጅ የምንለው አብሶሉት ኮስት አድቫንቴጅ የምንለው የአንድ ሀገርን አቢሊቲ ነው የሚገልጸው። አቢሊቲው ምንድነው? የምታመርተውን ነገር ያንን ጉድና ሰርቪስ ፊወር በሆነ ሪሶርስ ወይ ደግሞ ቺፕሊ ካመረተች ያቺ ሀገር እንግዲህ አብሶሉት ኮስት አድቫንቴጅ አላት ከሌላ ሀገር ብለን እንጠራለን ማለት ነው። ስለዚህ አብሶሉት ኮስት አድቫንቴጅ ለዚህ ጥያቄ መልስ ይሆናል። ይሄ ምን ነው ኢምፕላይ የሚያደርገው? ቺፕሊ ያመረተች ማለት ያቺ ሀገር ከሌላ ሀገር በፊወር ሪሶርስ ተጠቅማ ፕሮዳክሽን ኮስቷን ኤፊሽንትሊ ተጠቅማለች ማለት ነው። ስለዚህ አንድ ሀገር የፕሮዳክቷን ወይ ጉዷን ቺፕሊ ከሌላ ሀገር የምታመርት ከሆነ ያቺ ሀገር አብሶሉት ኮስት አድቫንቴጅ አላት ብለን ልንጠራ እንችላለን ማለት ነው። ስለዚህ ለ47ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 48ኛው ጥያቄ ስንመጣ which of the following factor must not be considered in selecting advertising agency for overseas advertising ይላል። A. the size of the agency and its network of international affiliations. B. consultation with the past and existing clients of the candidate agency. C. advertising agency political stance. D. ደግሞ the expertise of the agency in the area of creativity and media planning ይላል። እንግዲህ ኮንሲደር ማታደርጉት ፋክተር የትኛው ነው? ኦቨርሲስ ላይ አድቨርታይዝ ለማድረግ ፈልጋችሁ እንግዲህ አድቨርታይዚንግ ኤጀንሲ ሴሌክት በምታደርጉ ሰዓት ኮንሲደር ማታደርጉት የትኛውን ነው የሚለው ጥያቄው። እንግዲህ ብዙ ፋክተሮች ማየት ይኖርባችኋል እኚህ አድቨርታይዚንግ ኤጀንሲን በመምረጥ ሂደት ውስጥ። ምክንያቱም ኦቨርሲስ ላይ አድቨርታይዚንግ መስራት ፈልጋችሁ ከነዛ መካከል እንግዲህ ማርኬት ኤክስፐርቲውን ታያላችሁ። ያ ኤጀንሲ ምን ያህል ልምዶች አሉት፣ ምን ያህል ኖሌጆች አሉት፣ በዛ ኤሪያ ላይ ያለውን ኤክስፐርቲስ ታያላችሁ። ካልቸራል ሴንሲቲቪቲውን ታያላችሁ። ያለውን ኔትወርክ ታያላችሁ። ምን ያህል ክሪኤቲቭ ነው፣ ክሊየንቶቹን በምን ያህል ሪፈረንስ ያገኛቸዋል፣ እንደገና ደግሞ እንዴት ኮሚኒኬት ያደርጋቸዋል የሚለውን ማየት ይኖርባቸዋል ማለት ነው። ስለዚህ እያንዳንዱ ምርጫ ስናይ ዘ ሳይዝ ኦፍ ዘ ኤጀንሲ ኤንድ ኢትስ ኔትወርክ ኦፍ ኢንተርናሽናል አፊሊዬሽን የሚለው ኮንሲደር የምታደርጉት ነገር ነው። ምክንያቱም ምን ያህል ኔትወርክ አለው፣ ተደራሽነቱን፣ ሳይዙን ይሄን ከግምት ማስገባት ይኖርባቸዋል ማለት ነው። ስለዚህ ኤ ኮንሲደር የምታደርጉት ነገር ነው። ቢንም ስታዩ ኮንሰልቴሽን ዊዝ ዘ ፓስት ኤንድ ኤግዚስቲንግ ክሊየንትስ ኦፍ ካንዲዴት ኤጀንሲ የሚለው ይሄም እንግዲህ ኮንሲደር የምታደርጉት ነገር ነው። ዲል ያለውንም ስታዩ the expertise of the agency in the area of creativity and media planning የሚለውም ይሄም ኪ ኮንሲደሬሽን ነው። ምክንያቱም ምን ያህል ክሪኤቲቭ ነው፣ ታርጌት የሆነ ካልቸር ላይ ወይ ካልቸራል ሴንሲቲቪቲው እሱን ሚዲያ ፕላኒንጉን እንግዲህ ለእናንተ አድቨርታይዚንግ በጣም ሰክሰስፉል ለመሆን እኚህ ነገሮች ክሬቲቪቲው፣ የሚዲያ ፕላኒንጉ በጣም ወሳኝ ስለሆነ ይሄን ነገርም ኮንሲደር የምታደርጉት ነው ማለት ነው። ሶ ኮንሲደር ማታደርጉት ነገር እንግዲህ ሲል ያለው ነው። ዘ አድቨርታይዚንግ ኤጀንሲ ፖለቲካል ስታንስ የሚለው ፖለቲካል ስታንስ እንግዲህ ይሄ የሰውየው ወይ የኤጀንሲው የፖለቲካል አቋም እኛ ከምንፈልገው ነገር ጋር ምንም የሚገናኝ አይደለም። ሶ ግን በተወሰነ መልኩ ሊገናኝ ቢችልም ግን ያንን አድቨርታይዚንግ ኤጀንሲ ሴሌክት ለማድረግ እንደ ትልቅ የምናየው ነገር አይደለም ማለት ነው። ወይ ደግሞ ኪ ሴሌክሽን ፋክተር ስለማይሆን ለዚህ ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 49ኛው ጥያቄ ስንመጣ the method involves the movement of the trainee from one job to another is A. job instructions, B. job rotation, C. field trip, D. coaching ይላል። እንግዲህ ከትሬኒንግ አይነቶች ኦን ጆብ እና ኦፍ ጆብ የሚባሉ አሉ። ከነዛ መካከል እንግዲህ ሙቭመንት ኦፍ ትሬኒንግ ፍሮም ዋን ጆብ ቱ አናዘርን ኢንቮልቭ የሚያደርገው የትኛው ነው የሚለው ሰራተኞችን ከአንድ ፖዚሽን ወደ ሌላ ፖዚሽን ወይ ከአንድ ጆብ ወደ ሌላ ጆብ እየተዘዋወሩ ትሬን የሚደረጉበትን የሚገልጸው የትኛው ነው የሚለው። እንግዲህ ኤል ያለውን ምርጫ ስናይ ጆብ ኢንስትራክሽን ይላል። ጆብ ኢንስትራክሽን እንግዲህ ከአንድ ስራ ወደ ሌላ ስራ እየሄዱ ትሬን ከማድረግ ጋር የሚገናኝ አይደለም። ምክንያቱም እዛው ያለንበት ስራ ላይ አንድን ስራ እንዴት ነው የምንሰራው ስቴፕ ባይ ስቴፕ ማለት ነው። ሶ ሃው ቱ ፐርፎርም ስፔሲፊክ ታስክስ የሚለውን ነው የሚያሳይልን። መጀመሪያ እንዲህ ታረጋለህ፣ ከዛ እንዲህ ታረጋለህ እያልን እየተነገረን
በዛ አይነት መልኩ ትሬን የምናደርግበት እንጂ ቢትዊን ጆብስ ሙቭ እያደረግን ትሬን የምናደርግበት ሂደትን አይገልጽልንም ማለት ነው። ፊልድ ትሪፕም ስንል እንግዲህ ፊልድ ትሪፕም ከኦብዘርቬሽን ጋር የሚገናኝ ነው። ምክንያቱም ከስራ ውጪ ሁሉንም እነዛ ትሬኒንጉ የሚወስዱትን ሰራተኞች ወደ ሌላ ሎኬሽን ወስዶ ያንን የስራ ሁኔታ ኦብዘርቭ እንዲያደርጉ የሚደረግ አይነት ፕራክቲስ ስለሆነ ይሄም ከስራ ወደ ስራ ሙቭ ከማድረግ ጋር የሚገናኝ አይደለም ማለት ነው። ዲሌ ያለውንም ስናይ ኮቺንግ ይላል። ኮቺንግም እንግዲህ ኦንጎይንግ ጋይዳንስ ነው። ባለንበት ስራ ላይ እየተከታተሉ ጋይድ እያደረጉ ሰፖርት እያደረጉን በተለይ ሱፐርቫይዘሮች እኚህ ደግሞ ወይ የስራ አጋሮቻችን ሆነው ብዙ ልምድ ያላቸው በክትትል ከኛ ፊድባክ እየወሰዱ እኛን ሰፖርት የሚያደርጉበትን ሂደት የሚገልጽ ነው እንጂ ይሄም ከስራ ወደ ስራ ሙቭ ከማድረግ ጋር የሚገናኝ አይደለም ማለት ነው። ሶ ለዚህ ጥያቄ እንግዲህ መልስ የሚሆነው ጆብ ሮቴሽን ነው። ጆብ ሮቴሽን ሲስተማቲክ በሆነ መንገድ ሰራተኞችን ወደ ተለያዩ ስራዎች ከአንድ ስራ ወደ ሌላ ስራ እየወሰዱ ሁሉንም ቫሪየስ የሆኑ ፋንክሽኖችን እንዲፈጽሙና ስራቸውንም ቫራይቲ ባለው መንገድ እንዲሰሩ የሚያደርግ ነው ማለት ነው። ሶ ለምሳሌ 6 ወር የሆነ ፖዚሽን ላይ ትሰራላችሁ፣ ያንን ትለምዳላችሁ። ከዛ ወደ ሌላ ደግሞ ፖዚሽን ትሄዳላችሁ፣ ያንን ጆብ ትለምዳላችሁ። ሶ ከስራ ወደ ስራ ሙቭ እያረጋችሁ ትሬን የምታደርጉበትን ሂደት እንግዲህ ጆብ ሮቴሽን ብለን እንጠራዋለን ማለት ነው። ስለዚህ ለ49ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 50ኛው ጥያቄ ስንመጣ which of the following is a key factor in achieving competitive advantage through operations ይላል። ኤ high employee turnover፣ ቢ low investment in technology፣ ሲ limited product variety፣ ዲ ደግሞ flexibility in production process ይላል። እንግዲህ ኪ የሆነው ፋክተር በኦፕሬሽን ኮምፒቲቲቭ አድቫንቴጅ ለማግኘት ከሚፎካከሩን ጋር በልጦ ለመገኘት ስፔሲፊካሊ እንግዲህ ኦፕሬሽን ላይ ኪ ፋክተር የሆነው የትኛው ነው ነው የሚለው። ኤ ላይ ያለውን ምርጫ ስናይ ሃይ ኢምፕሎይ ተርኖቨር ይላል። ሃይ ኢምፕሎይ ተርኖቨር አለ ማለት ብዙ ሰራተኞች እየለቀቁብን ነው። ሶ እየለቀቁብን ከሆነ አዳዲስ ሰራተኞችን ቀጥረን ትሬን አድርገን ኤክስፐርት ልምድ ያላቸውን እያጣን ስለምንመጣ ፕሮዳክቲቪቲን ይቀንስብናል። ሶ ይሄ እንግዲህ ሃይ ኢምፕሎይ ተርኖቨር የሚለው ኢንኮሬክት ነው ማለት ነው። ኪ ፋክተር አይደለም ኮምፒቲቲቭ አድቫንቴጅ፣ ምክንያቱም ልምድ ያላቸውን ሰራተኞች እየለቀቅን ስለሆነ ማለት ነው። ቢ ላይ ያለውን ስናይ ሎ ኢንቨስትመንት ኢን ቴክኖሎጂ ይላል። እንግዲህ ቴክኖሎጂ ላይ ሃይሊ ኢንቨስት ባረግን ቁጥር ኦፕሬሽናችን የተሳካ እንደገና ደግሞ በጣም በፈጣን ኳሊቲ ኢፊሽንሲ ኢኖቬሽንን እየጨመረ የምንሄድበት ሂደት ስለሆነ ቴክኖሎጂ ላይ ኢንቨስት የምናደርገው ሀይ መሆን ነው እንጂ ያለበት ሎ መሆን የለበትም። ግን ሁሌም ሀይል ኢንቨስት ማድረግ ጠቃሚ ነው እያልኩ አይደለም። ግን በተወሰነ መልኩ ቴክኖሎጂ ላይ ያለውን ነገር መጨመር ነው የተሻለ የሚሆነው እንጂ መቀነስ ኮምፒቲቲቭ አድቫንቴጅ ለማግኘት ኪ ፋክተር አይሆንም። ስለዚህ ቢመልስ አይሆንም ማለት ነው። ሲንም ስናይ ሊሚትድ ፕሮዳክት ቫራይቲ ይላል። እንግዲህ የተለያዩ አይነት ፕሮዳክቶችን ወይ የፕሮዳክት ቫራይቲዎችን ሊሚት ማድረግም እንደ ኪ ፋክተር ሊሆን አይችልም። ምክንያቱም ፍሌክሲቢሊቲ ግዴታ ያስፈልጋል ማለት ነው። ከስተመሩ በሚፈልገው አይነት ቫራይቲ ያንን ፕሮዳክት ሆኖ ተፎካካሪዎቻችንን ወይ የሚቀናቀኑንም መብለጥ የምንችለው ማለት ነው። ስለዚህ ሲመልስ አይሆንም። እንግዲህ ኪ ሆኖ ፋክተር ኮምፒቲቲቭ አድቫንቴጅ ስሩ ኦፕሬሽን ለማግኘት ፍሌክሲቢሊቲ ኢን ፕሮዳክሽን ፕሮሰስ የሚለው ነው ለዚህ ጥያቄ መልስ የሚሆነው ማለት ነው። ምክንያቱም ፍሌክሲቢሊቲ አለ ማለት ከስተመሩ በሚፈልገው አይነት መልኩ ከሚቀያየሩት ኤክስተርናል ፋክተሮች ጋር ፕሮዳክቱን ከስተማይዝ አድርገን ለከስተመሩ ፍላጎት ለራሱ በሚያመቸው መልኩ እንደገና ደግሞ አዳዲስ ፕሮዳክቶችን ቶሎ ወደ ገበያ ለማስገባትም ፕሮዳክሽን ፕሮሰሳችን ሁሌ ፍሌክሲብል መሆን አለበት ማለት ነው። ይሄ ቫራይቲ ያለው መሆን መቻል አለበት ማለት ነው። ስለዚህ ኮምፒቲቲቭ አድቫንቴጅ ስሩ ኦፕሬሽን ለማግኘት ኪ የሆነው ፋክተር እንግዲህ ፍሌክሲቢሊቲ ኢን ፕሮዳክሽን ፕሮሰስ ነው። የምርት ሂደቱ ላይ ፍሌክሲብል መሆን መቻል ይኖርብናል ማለት ነው። ለምሳሌ ቁጥር ሊቀየር ይችላል። ከዚህ በፊት ከምንታዘዘው የበለጠ ልንታዘዝ እንችላለን። ከስተመሩ እንደሚፈልገው አድርገን ልናቀርብ ለእነዚህ ሁላ ነገሮች እንግዲህ ፍሌክሲብል መሆን ይኖርብናል ማለት ነው። ስለዚህ ለ50ኛው ጥያቄ መልስ የሚሆነው ዲ ነው ማለት ነው። ክቡራን የቻናላችን ቤተሰቦች እየተከታተላችሁኝ ስለሆነ በጣም አመሰግናለሁ። እንግዲህ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ላይክ ሼር ማድረግ እንዳረሱ። በተለይ ደግሞ ዘንድሮ ለሚፈተኑ ጓደኞቻችሁ የዋይፋይ አክሰስም ያላችሁ ልጆች
ቪፒኤን እያበራችሁ ተመልከቱልኝ። መልካም ቆይታ። ወደሚቀጥለው ጥያቄ እንሄዳለን። ሁለተኛው ጥያቄ ስመጣ the firm seeks growth by pushing its existing products into new market segment strategy is ይላል። ኤ ፕሮዳክት ዲቨሎፕመንት፣ ቢ ማርኬት ዲቨሎፕመንት፣ ሲ ማርኬት ፔኔትሬሽን፣ ዲ ነን ይላል ማለት ነው። ሶ እንግዲህ ይሄ ጥያቄ ፊርሙ ማደግ የፈለገው ኤግዚስቲንግ ፕሮዳክቶችን ወይ ከዚህ በፊት ያመርት የነበረውን ፕሮዳክት ወደ አዲስ ማርኬት ሴግመንቶች በዛ አይነት መልኩ ወደ አዲስ ማርኬት ሴግመንቶች በመግባት ግሮዝን ሲክ ማድረግ የፈለገ ካምፓኒ ወይ ፊርም የቱን ተጠቀመ፣ የቱን ስትራቴጂ ተጠቀመ ነው የምንለው ነው የሚለው። እንግዲህ ፕሮዳክት ዲቨሎፕመንት የምንለው አዳዲስ ፕሮዳክቶችን ክሬት አድርገን በፊት እንሸጥባቸው የነበረው ማርኬት ላይ የመሸጥ ሂደት ነው። ምክንያቱም ክሬቲንግ ኒው ፕሮዳክት ፎር ኤግዚስቲንግ ማርኬት ስለሆነ ማለት ነው። አዳዲስ ፕሮዳክቶችን አምርተን የነበረን ከዚህ በፊት እንሸጥባቸው የነበሩት ገበያዎች ላይ የመሸጥ ሂደት ነው ፕሮዳክት ዲቨሎፕመንት የምንለው። ማርኬት ፔኔትሬሽን የምንለው ደግሞ ከዚህ በፊት እናመርት የነበረውን ፕሮዳክት በቁጥር በመጨመር ሞር ኦፍ ኤግዚስቲንግ ፕሮዳክት በማምረት የነበረው ገበያዎች ላይ መሸጥ ነው ማለት ነው። ይሄ እንግዲህ ማርኬት ፔኔትሬሽን የምንለው ራሱ ማርኬት ሼር ወይ ደግሞ የገበያ ድርሻችንን በጣም ለመጨመር የምንጠቀምበት ስትራቴጂ ነው ማለት ነው። ምክንያቱም ሞር ኦፍ ኤግዚስቲንግ ፕሮዳክትን እያመረትን እየሸጥን የነበረው ገበያ ላይ የምንሰራበትን ሂደት ነው ማለት ነው ማርኬት ፔኔትሬሽን የምንለው። ሶ እንግዲህ ኤግዚስቲንግ ፕሮዳክትን ለአዳዲስ ማርኬቶች የማቅረብን ሂደት ማርኬት ዲቨሎፕመንት ነው የምንለው። ምክንያቱም የነበረውን ፕሮዳክት ግን ለዛው ፕሮዳክት ደግሞ አዳዲስ የገበያ ሴግመንቶችን ለምሳሌ በጂኦግራፊክ ኤሪያ ሊሆን ይችላል። አዳዲስ ዲሞግራፊዎችን በዲሞግራፊክ ሴግመንት ወይ በኤጅ በምናምን ከፍለን አዳዲስ ማርኬቶችን መፈለግ ሊሆን ይችላል። አዳዲስ ኮርፖሬት የሆኑ ከስተመሮችን መፈለግ ሊሆን ይችላል። ግን አዜ ሆል ማለት ነው ኤግዚስቲንግ ፕሮዳክትን ወደ አዳዲስ ገበያዎች ወይ ወደ አዳዲስ የገበያ ሴግመንቶች ወስደን የመሸጥ ሂደትን ነው ማርኬት ዲቨሎፕመንት የምንለው ማለት ነው። ስለዚህ ለ52ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 53ኛው ጥያቄ ስንመጣ ቹዝ ዘ ኮሬክት ሲኩዌንስ ፎር ዘ ዲሲሽን ሜኪንግ ፕሮሰስ ይላል። ኤ አይደንቲፋይ ሊሚትድ ክራይቴሪያ፣ ዲፋይን ዘ ፕሮብለም፣ ዲቨሎፕ ፖቴንሻል ኦልተርናቲቭ፣ አናላይዝ ኦልተርናቲቭ፣ ቹዝ ዘ ቤስት ኦልተርናቲቭ፣ ኢምፕሊመንት ኢቫሉዌሽን ኢን ኮንትሮል ይላል። ቢ ደግሞ ዲፋይን ዘ ፕሮብለም ብሎ ኢቫሉዌሽን ኢን ኮንትሮል ላይ ያበቃል ማለት ነው። ሲንስ እና ደግሞ አናላይዝ ኦልተርናቲቭ፣ አይደንቲፋይ ሊሚቲንግ ክራይቴሪያ እያለ ቀጥሎ ኢቫሉዌሽን እና ኮንትሮል ላይ ያበቃል። ዲ ደግሞ ቹዝ ዘ ቤስት ኦልተርናቲቭ ብሎ ጀምሮ ኢቫሉዌሽን እና ኮንትሮል ላይ ያበቃል ማለት ነው። ሶ እንግዲህ ትክክለኛው የዲሲሽን ሜኪንግ ፕሮሰስ ሲኩዌንሱን ጠብቆ የተቀመጠው የትኛው ነው የሚለው። ሁሌም እንግዲህ ዲሲሽንን ሜድ ለማድረግ ስታንዳርድ የሆነ ራሽናል የሆነ ሲኩዌንሶች አሉት ወይ ስቴፖች አሉት። የመጀመሪያው እንግዲህ ፕሮብሌሙን ዲፋይን ማድረግ ነው። ዲፋይን ማድረግ ስንል ያ ችግር ምንድን ነው፣ ችግሩን በትክክል ዲፋይን መደረግ አለበት። መፍትሄ የምንፈልግ ወይ እዛ ላይ ዲሲሽንን ሜክ ለማድረግ ግዴታ መጀመሪያ ፕሮብሌሙን ዲፋይን ማድረግ አለብን። ከዛ በኋላ ደግሞ ክራይቴሪያዎችን አይደንቲፋይ ማድረግ ይኖርብናል። የትኛውን ክራይቴሪያ ነው የተሻለ የሚሆነው የሚለውን የተለያዩ አይነት ክራይቴሪያዎች ስላሉ እነሱን አይደንቲፋይ ማድረግ ነው። ሶስተኛው ስቴፕ ደግሞ ኦልተርናቲቮችን ዲቨሎፕ ማድረግ ነው። ይሄ ይሻላል እያሉ ዲቨሎፕ እናደርጋለን። ዲቨሎፕ ካደረግን በኋላ ደግሞ አናላይዝ እናደርጋለን። እኚህን ኦልተርናቲቮች በተለያዩ አይነት አማራጮች አናላይሲስ እንሰራበታለን። ከዛ በሰራነው አናሊሲስ ላይ ደግሞ ሴሌክት ዘ ቤስት ኦልተርናቲቭ እናደርጋለን። ቤስት የሆነውን ኦልተርናቲቭ አንዱን እንመርጣለን ማለት ነው። የተመረጠውን ደግሞ ኢምፕሊመንት ይደረጋል። ኢምፕሊመንት ከተደረገ በኋላ ደግሞ ምን ያህል መሬት ላይ ወርዷል የሚለውን ኢቫሉዌት ወይ ኮንትሮል እናደርጋለን ወይ ደግሞ ሞኒተር እናደርጋለን ማለት ነው። ስለዚህ ዲሲሽን ፕሮሰስ በሲኩዌንስ ሲቀመጥ ዲፋይን ዘ ፕሮብሌም ይጀምርና ኢቫሉዌት እና ኮንትሮል የሚለው ላይ ያልቃል ማለት ነው። ስለዚህ ለዚህ ጥያቄ በትክክል የተቀመጠው ሲኩዌንስ ቢ ላይ ያለው ነው ማለት ነው። ዲፋይን ዘ ፕሮብሌም፣ አይደንቲፋይ ሊሚቲንግ ክራይቴሪያ፣ ከዛ ዲቨሎፕ ፖቴንሻል ኦልተርናቲቭ፣
አናላይዝ ኦልተርናቲቭ፣ ቹዝ ዘ ቤስት ኦልተርናቲቭ፣ ከዛ ኢምፕሊመንት፣ ከዛ ኢቫሉዌሽን ኢን ኮንትሮል የሚለው የመጨረሻው ስቴፕ ይሆናል ማለት ነው። ስለዚህ ለ53ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 54ኛው ጥያቄ ስንመጣ ሂውማን ሪሌሽን ስኪል ኢዝ ዘ አቢሊቲ ቱ ወርክ ዊዝ understand and motivate other people in the organization to make them committed for organizational objective. The statement represents that A. Human relation skill is more needed than conceptual and technical skill. B. Human skill is more needed for top level manager. C. Human relation skill is more needed for mid-level manager. D. Human relation skill is equally needed for all managerial level ይላል። እንግዲህ ይሄ ስቴትመንት የቱን ነው የሚያመለክተው ነው የሚለው እንግዲህ ሰራተኞች ሂውማን ሪሌሽን ስኪልን አቢሊቲ ቱ ወርክ አብሮ የመስራትን ሞቲቬት የመደራረግን ኦርጋናይዜሽኑ የተቀመጠለትን ኦብጀክቲቭ አቺቭ በማድረግ ሂደት ውስጥ እንግዲህ ሂውማን ሪሌሽን ስኪል ያለውን አቢሊቲ ነው የሚገልጸው ነው የሚለው። ሶ እንግዲህ የትኛው ስቴትመንት ነው የሂውማን ሪሌሽንን ያንን አቢሊቲ ሪፕሬዘንት የሚያደርግልን ስቴትመንት ነው የሚለው። እንግዲህ ኤሊ ያለውን ምርጫ ስናይ ሂውማን ሪሌሽን ስኪል ሞር ኒድድ ዛን ኮንሴፕቹዋል ስኪል ኤንድ ቴክኒካል ስኪል ይላል። ይሄ ልክ አይደለም። ምክንያቱም ኢምፖርታንሱ በተለያዩ የማኔጅመንት ሌቭል ነው የምንከፋፍለው። ምክንያቱም ይሄ ኮንሴፕቹዋል ስኪል ሞር ኒድድ የሚሆነው ምን ላይ ነው? ቶፕ ሌቭል ማናጀር ላይ ነው። ቪዥንን የሚያስቀምጡ ስትራቴጂ የሚያስቀምጡት ላይ ቶፕ ሌቭል ማናጀሮች ላይ ነው ይሄ ኮንሴፕቹዋል ስኪል በጣም የሚያስፈልገው ማለት ነው። እንደገና ደግሞ ለቴክኒካል ስኪል ደግሞ ሎወር ሌቭል ላይ ላሉ ሰራተኞች ለነሱ ማናጀሮች የሚያስፈልግ ነው ማለት ነው። ስለዚህ ሂውማን ሪሌሽን ስኪል ሞር ኒድድ የሚለው ልክ አይደለም ማለት ነው። ሂውማን ሪሌሽን ስኪል ኢዝ ሞር ኒድድ ፎር ቶፕ ሌቭል ማናጀር። ለሚድሉም ለሎወሩም ሂውማን ሪሌሽን ስኪል ያስፈልጋል፣ እኩል በሆነ መልኩ ያስፈልጋል እንጂ ለቶፕ ሌቭል ማናጀር ብቻ ሂውማን ሪሌሽን ስኪል የበለጠ ያስፈልጋል የሚለውም ልክ አይደለም። እንደገና ሂውማን ሪሌሽን ስኪል ኢዝ ሞር ኒድድ ፎር ሚናጀር የሚለውም ይሄም እንዳልኳችሁ አያስኬድም ማለት ነው። እያንዳንዱ ሌቭል የሚያስፈልገው አይነት ስኪል አለ። እንዳልኳችሁ ለቶፕ ሌቭል ኮንሰፕቹዋል ስኪል በጣም አስፈላጊ ነው። ለሎወር ሌቭል ደግሞ ቴክኒካል ስኪል። ግን ሂውማን ሪሌሽን ስኪል ደግሞ በሁሉም የኦርጋናይዜሽኑ ሌቭል ላይ ኢኳሊ ኒድ ነው ማለት ነው። ኢኳሊ ኒድድ ነው። ምክንያቱም በሁሉም የማኔጀሪያል ሌቭሎች ይሄ አቢሊቲ ቱ ወርክ ዊዝ አብሮ ተግባብቶ የመስራት አንደርስታንድ የመደራረግ ሞቲቬት የመደራረግን ኦርጋናይዜሽኑ ኮሚትድ ሆኖ ያስቀመጠውን ኦብጀክቲቭ የሚያሳካበትን ስቴትመንት የሚገልጸው እንግዲህ ዲል ያለው ነው ማለት ነው። ሂውማን ሪሌሽን ስኪል ኢዝ ኢኳሊ ኒድድ ፎር ኦል ማኔጀሪያል ሌቭል የሚለው ለ54ኛው ጥያቄ መልስ ይሆናል ማለት ነው። ስለዚህ ለ54ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 55ኛው ጥያቄ ስንመጣ ፍሮም ዘ ፎሎዊንግ ዊች ዋን ኢዝ ኖት ፈንክሽን ኦፍ ሂውማን ሪሶርስ ፕላኒንግ ይላል። ኤ ፎርካስት ፊውቸር ኒድ ኦፍ ሂውማን ሪሶርስ፣ ቢ ስክሪን ኒውሊ ሪክሩትድ አፕሊካንት፣ ዲ ሲ ኢቫሉዌት ኤግዚስቲንግ ወርክ ፎርስ፣ ዲ ደግሞ ኢንሹር አቬላቢሊቲ ኦፍ ወርከር ዌን ኒድድ ይላል። እንግዲህ ከሚከተሉት ውስጥ የሂውማን ሪሶርስ ፕላኒንግ ወይ የኤችአርፒ ፈንክሽን ያልሆነው የትኛው ነው የሚለው። ሂውማን ሪሶርስ ፕላኒንግ እንግዲህ የምንለው ሲምፕሊ ፊውቸር ላይ የሚያስፈልገንን የሰራተኛ ታይፕም ሊሆን ይችላል፣ ምን አይነት ቁጥር በቁጥርም ሊሆን ይችላል። እንደገና ደግሞ በምንፈልገው ሰዓት ምን ያህል ሰራተኛ ይሄ ኦርጋናይዜሽን ይፈልጋል የሚለውን ፕላን የሚያደርግ ከፎርካስቲንግ ጋር የሚገናኝ ነው ማለት ነው። ስለዚህ ሂውማን ሪሶርስ ፕላኒንግ እንግዲህ ፈንክሽኖቹን አንድ በአንድ ለማየት ስንፎክር የመጀመሪያው አሁን ላይ ያለኝ ወርክ ፎርስ ምን ያህል ነው፣ አሁን ላይ ምን ያህል ሰራተኛ አለ ድርጅቱ ውስጥ። ሶ እንግዲህ ለፊውቸርስ ምን ያህል ያስፈልገናል፣ የሚለቁ አሉ ወይ ደግሞ ኦርጋናይዜሽኑ እየተስፋፋ በሚሄድ ሰዓት የትኞቹ አይነት ሰራተኞች ያስፈልጉናል፣ ከታይፕ ጀምሮ ሊሆን ይችላል፣ ከአቅማቸው አንጻር ሊሆን ይችላል። ሶ በእነዚህ ሁላ ነገር የኦርጋናይዜሽኑን ኦብጀክቲቭ ሊያሳኩ የሚችሉ ሰራተኞች ወደፊት ምን ያህል ያስፈልገናል፣ ታይፑስ ቁጥራቸውስ የሚለውንም ማየት ይኖርበታል ማለት ነው። ይሄ የሂውማን ሪሶርስ ፕላኒንግ
ፈንክሽን እኚህ ናቸው። ኤ ላይ ያለውን ምርጫ ስናይ ፎርካስት ፊቸር ኒድ ኦፍ ሂውማን ሪሶርስ የሚለው ትክክለኛ የሂውማን ሪሶርስ ፕላኒንግ ነው። ምክንያቱም ወደፊት ምን ያህል ሰው ያስፈልገኛል የሚለውን ፎርካስት ያደርጋል። ሶ ሲምፕሊ እንግዲህ ሂውማን ሪሶርስ ፕላኒንግ ዲማንድ እና ሰፕላዩንም ያመጣጥናል ማለት ነው። ገበያው ላይ ያለውን አቅርቦት ከሰው ኃይል አንጻር ወይ ደግሞ ከወርክ ፎርስ አንጻር እንደገና ደግሞ ኦርጋናይዜሽኑ የሚፈልገውን ሁለቱን አብሮ አመጣጥኖ የሚሄድ ነው ማለት ነው። ስለዚህ ኤ ትክክለኛ የሂውማን ሪሶርስ ፕላኒንግ ፈንክሽን ነው። ሲንም ስናይ ኢቫሉዌት ኤግዚስቲንግ ፎርስ ይላል። ይሄም ትክክለኛ የሂውማን ሪሶርስ ፈንክሽን ነው። ምክንያቱም ያለውን የሰራተኞች ኤግዚስቲንግ አሁን ላይ ያሉትን ሰራተኞች ኢቫሉዌት ሳያደርግ ምን ያህል ያስፈልገኛል የሚለውንም መወሰን ስለማይችል ሶ ያሉትን ሰራተኞችም ኢቫሉዌት ያደርጋል። እንደገና ደግሞ አቬይላቢሊቲ ኦፍ ወርከርስ ዌን ኒድድ የሚለውንም ዲል ያለውንም ያን የሂውማን ሪሶርስ ፕላኒንግ ፈንክሽን ነው ማለት ነው። ምክንያቱም በትክክለኛው ቁጥር፣ በትክክለኛው ታይፕ፣ በትክክለኛው ለሚፈለገው ፖዚሽን እኚህ ሰራተኞች አቬይላቢሊቲያቸው፣ አቅማቸው እነዚህን ሁላ ነገር ከግምት ያስገባል ማለት ነው። ሶ እንግዲህ የሂውማን ሪሶርስ ፕላኒንግ ፈንክሽን ያልሆነው ቢል ያለው ነው ስክሪን ኒውሊ ሪክሩትድ አፕሊካንት ነው የሚለው። ይሄ እንግዲህ የሂውማን ሪሶርስ ፈንክሽን ሳይሆን ይሄ ከሴሌክሽን እና ከሪክሩትመንት ጋር የሚገናኝ ነው። ምክንያቱም ስክሪን ማድረግ ኦልሬዲ መጀመሪያ ሪክሩትመንትን ሂውማን ሪሶርስ ፕላኒንግ ከተሰራ በኋላ የሚቀጥለው ስቴፕ ሪክሩትመንት ነው። ለሰራተኛው እንግዲህ አፕላይ እንዲያደርግ ለዛ ስራውን ሳቢ አድርጎ ለሰራተኞች አዳዲስ ካንዲዴቶችን እንዲመጡ ፑል ኦፍ ካንዲዴትን የምንሰበስብበት ሂደት ነው። ከዛ ካስገቡት ማስታወቂያዎች ከገቡት የሰራተኛ እንትኖች ከዛ ውስጥ ደግሞ ሴሌክሽን ፕሮሰስ ጋር እንሄዳለን ማለት ነው። ሶ እኚህ እንግዲህ ሂውማን ሪሶርስ ፕላኒንግ ኢምፕሊመንት የሚደረግበት ሂደት ነው እንጂ የሂውማን ሪሶርስ ፕላኒንግ ፈንክሽን አይደለም ማለት ነው። ስክሪን ማድረግ ይሄ የሚገናኘው ከሪክሩትመንት እና ሴሌክሽን ጋር ስለሆነ የሂውማን ሪሶርስ ፈንክሽን ያልሆነው ስክሪን ኒውሊ ሪክሩትድ አፕሊካንት የሚለው ነው ማለት ነው። ስለዚህ ለ55ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ለ56ኛው ጥያቄ ስንመጣ አስ ኤ ስትራቴጂስት ዩ አር አሳይንድ ቱ ዲቨሎፕ ኤ ስትራቴጂ ዛት ዲስክራይብ ዘ ካምፓኒስ ኦቨርኦል ዳይሬክሽን ኢን ተርምስ ኦፍ ኢትስ ቫሪየስ ቢዝነስ ኤንድ ፕሮዳክት ላይንስ ይላል። ዘ ስትራቴጂ ዩ አር ዲቨሎፒንግ ኢዝ ብላንክ ይላል። ኤ ኮርፖሬት ሌቭል ስትራቴጂ፣ ቢ ዩኒት ሌቭል ስትራቴጂ፣ ሲ ኦፕሬሽናል ሌቭል ስትራቴጂ፣ ዲ ደግሞ ቢዝነስ ሌቭል ስትራቴጂ ይላል። እንግዲህ እንደ ስትራቴጂስት የካምፓኒውን ኦቨርኦል ዳይሬክሽን በቫሪየስ ቢዝነስ ዩኒቶች እና በፕሮዳክት ላይኖች መካከል ያለውን ዲቨሎፕ ለማድረግ ብትፈልጉ ሶ የተጠቀማችሁት ስትራቴጂ ወይ ዲቨሎፕ የተደረገውን ስትራቴጂ ምን ብለን እንጠራዋለን ነው። እንግዲህ 3 ሌቭሎች አሉት ስትራቴጂ ላይ ኮርፖሬት ሌቭል፣ ኦፕሬሽናል ሌቭል ስትራቴጂ እና ቢዝነስ ሌቭል ስትራቴጂ ነው። እኚህ ኮርፖሬት ሌቭል ስትራቴጂ የሚባለው ኦቨርኦል ዳይሬክሽን ጋር የሚገናኝ ነው። ዘ ኢንታየር ኦርጋናይዜሽን ስለ ቢዝነስ ፕሮዳክት ላይኑ ላለበት ቢዝነሱ ማን ነው፣ ቢዝነሱ ምን ላይ ነው ሊያተኩር የሚችለው፣ ስኮፑን፣ ሪሶርሱን እንዴት አሎኬት እንደሚያደርግ በተለያዩ ቢዝነስ ዩኒቶች መሀል የፖርትፎሊዮን ሁኔታ እነዚህን ሁላ ነገሮች ማኔጅ የሚያደርግ ነው። በኮርፖሬት ሌቭል ስትራቴጂ ውስጥ አድረስ የሚደረጉት ፈንዳሜንታል ነገሮች እኚህ ናቸው ማለት ነው። ዩኒት ሌቭል ስትራቴጂ እንግዲህ ይሄ በስትራቴጂ ሌቭል ውስጥ ያለ ስላልሆነ ለዚህ ጥያቄ መልስ አይሆንም። ኦፕሬሽናል ሌቭል ስትራቴጂ የምንለው ደግሞ ይሄ ደግሞ ኦፕሬሽናል ሌቭል ስንል ስፔሲፊክ ፈንክሽኖችን እንዴት ይፈጽማል። ለምሳሌ ማኑፋክቸሪንግ ፕሮሰሱ፣ ኢንቨንተሪ ማኔጅመንቱ፣ የሴልስ ቴክኒኩ እኚህን ሁላ ነገሮች ኢፌክቲቭሊ እና ኢፊሸንትሊ ቢዝነሱ እንዲሰራ እዛ ላይ ፎከስ የሚያደርግ ነው ማለት ነው። ሞር ኦፍ ኦፕሬሽናል ሌቭል ስትራቴጂ እንግዲህ እንደ ስሙ ራሱ እኚህ ስፔሲፊክ የሆኑ ፈንክሽናል አክቲቪቲዎች ላይ ያነዛን አድሬስ ለማድረግ የሚወጡ ስትራቴጂዎች ናቸው ኦፕሬሽናል ሌቭል ስትራቴጂ የምንለው ማለት ነው። ቢዝነስ ሌቭል ስትራቴጂ የምንለው ደግሞ ይሄ ከኮምፒቲሽን ጋር የሚገናኝ ነው። እንግዲህ እንዴት ገበያው ላይ በአንድ ፕሮዳክት ላይን ወይ ደግሞ በስፔሲፊክ ቢዝነስ ላይ ወይ በኮስት ሊደርሺፕ ሊሆን ይችላል፣ በዲፍረንሺዬሽን እኚህ ያሉ አይደል ኮምፒቲቲቭ አድቫንቴጅ የምናገኝባቸው ተርሞች። ሶ ከነዛ መካከል እንግዲህ
አንዱ ላይ ፎከስ በማድረግ እንዴት ሰክሰስፉሊ ኮምፒት እናደርጋለን ከሚለው ጋር የሚገናኝ ነው። ሶ እንግዲህ ሾርትሊ ቢዝነስ ሌቭል ስትራቴጂ ከኮምፒቲሽን ጋር የሚገናኝ ነው። ኦፕሬሽናል ሌቭል ስትራቴጂ ደግሞ ከፈንክሽናል አክቲቪቲዎች ጋር ይሄ ከማኑፋክቸሪንግ ፕሮሰሱ ሊሆን ይችላል፣ ከኢንቨንተሪ ማኔጅመንቱ ሊሆን ይችላል፣ ከዛ ጋር የሚገናኝ ነው። ኮርፖሬት ሌቭል ስትራቴጂ የምንለው ደግሞ ኦቨርኦል የኦርጋናይዜሽኑን ስኮፕ የኦርጋናይዜሽኑን ሙሉ በሙሉ ኦቨርኦል ዳይሬክሽኑን የሚገለጽበት ስትራቴጂዎች ናቸው ማለት ነው። ሶ እንግዲህ ለዚህ ጥያቄ መልስ የሚሆነን ኮርፖሬት ሌቭል ስትራቴጂ ነው ማለት ነው። ለ56ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 57ኛው ጥያቄ ስመጣ ኢንዱሪንግ ኦር ሎንግ ተርም ስቴትመንት ኦፍ ፐርፐዝ ዛት ዲስቲንጉሽ ዋን ቢዝነስ ፍሮም አዘር ሲሚላር ፊርም ኢዝ ይላል። ኤ ኦብጀክቲቭ፣ ቢ ስትራቴጂ፣ ሲ ቪዥን ስቴትመንት፣ ዲ ሚሽን ስቴትመንት ይላል። እንግዲህ ኢንዱሪንግ የሆነ ሎንግ ተርም ስቴትመንት ፐርፐዝን የያዘ ስቴትመንት ነው። ሶ እንግዲህ አንድን ቢዝነስ ከሌላ ዲስቲንጉሽ የሚያደርገው የትኛው ስቴትመንት ነው ነው የሚለው እንግዲህ እያንዳንዱ ምርጫ ኦብጀክቲቭ የሚለውን ስናይ ኦብጀክቲቭ እንግዲህ ያው እኚህ ስማርት የሆኑት ስፔሲፊክ፣ ሜዠረብል፣ አቺቨብል፣ ሬሌቫንት እና ታይም ባውንድ የሆነ ሚሽናችንን ፉልፊል የምናደርግበት ነው። እኚህ እንግዲህ ከሚሽን አነስ ያሉ ሆነው ስማርት በሆነ ታርጌቶች ላይ እንዴት ካምፓኒው ወይ ፊርሙ ሚሽኑን ፉልፊል ሊያደርግ ይችላል ለሚለው ኮንትሪቢዩት የሚያደርጉ ናቸው ማለት ነው። ሶ እንግዲህ ከሚሽንም አነስ ያሉ ወይ ደግሞ በሾርተር ተርም የሚሰሩ ናቸው እኚህ ኦብጀክቲቭ የምንላቸው። ስትራቴጂ የምንለው ደግሞ ፕላን ነው። ያ ፕላን ደግሞ ምንድን ነው? ሚሽናችንን ወይ ኦብጀክቲቫችንን አቺቭ የምናደርግበትን ፕላን የሚገልጽልን ነው ስትራቴጂ የምንለው ማለት ነው። ሶ ስትራቴጂ እንግዲህ ሀው የሚለውን ነው የሚገልጸው እንጂ በራሱ ስቴትመንት አይደለም። ግን የተቀመጠው ሚሽን የተቀመጠውን ስቴትመንት ሀውቱ የሚለውን ማለት እንዴት ከግብ አደርሳለሁ የሚለውን ፕላን እንዴት አቺቭ አደርጋለሁ የሚለውን ፕላን የሚገልጽ ነው ማለት ነው ስትራቴጂ። ሶ ቪዥን ስቴትመንት ደግሞ የምንለው ይሄ ዲዛይር የምናደርገው ዲዛይርድ ፊውቸር ኦፍ ኦርጋናይዜሽን ነው። ይሄ አሁን አስፓይሬሽን ያለበት ኦርጋናይዜሽኑ ወደፊት መሆን ለሚፈልገው ይሄ ሎንግ ተርም የሆነውን ፊውቸር አስፒሬሽን የሚገልጽ ነው እንጂ ከረንትሊ ኢንዱሪንግ የሆነውን ፐርፐዝ የሚገልጽ አይደለም ማለት ነው። ሶ እንግዲህ ለዚህ ጥያቄ መልስ የሚሆነው ዲል ያለው ነው ሚሽን ስቴትመንት። ሚሽን ስቴትመንት እንግዲህ በኦርጋናይዜሽንስ ኮር ፐርፐዝ ነው ወይ የኦርጋናይዜሽኑ ዋና የሆነውን ፐርፐዝ ምንድን ነው፣ ለምንድን ነው እንደ ኦርጋናይዜሽን የተቋቋመው፣ ሪዝን ፎር ኤግዚስታንስን ምንድን ነው የሚሰራው፣ ማንን ነው የሚያገለግለው፣ ከሌሎቹ የሚለየው ምንድን ነው፣ እኚህን ሁላ ነገሮች ኢንዱሪንግ በሆነ መልኩ በውስጡ የያዘውን ስቴትመንት እንግዲህ ሚሽን ስቴትመንት ብለን እንጠራዋለን ማለት ነው። ሶ ኦርጋናይዜሽኑ ምን ያደርጋል፣ ማንን ነው ሰርቭ የሚያደርገው፣ ምንድን ነው ለየት የሚያደርገው፣ ሪዝን ፎር ኤግዚስታንሱ ምንድን ነው፣ እንደ ካምፓኒ የተቋቋመበት አላማ። ሶ እኚህን ነገሮች እንግዲህ ከሌላ ቢዝነስ የሚለዩት ነገሮች ስለሆኑ ስቴትመንት ኦፍ ፐርፐዝ ዛት ዲስቲንጉሽ ዋን ቢዝነስ ፍሮም አናዘር ፊርሚዝ ሚሽን ስቴትመንት ብለን እንጠራዋለን ማለት ነው። ስለዚህ ለ57ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 58ኛው ጥያቄ ስንመጣ ዋት ዳዝ ፋይናንሻል አናሊሲስ ኢን ፕሮጀክት ፕሪፓሬሽን ኢንቮልቭ ይላል። ኤ አናላይዚንግ ፋይናንሻል ቪያቢሊቲ ኤንድ ኢንቨስትመንት ኮስት፣ ቢ ኢቫሉዌቲንግ ማርኬት ፖቴንሻል ኤንድ ከስተመር ዲማንድ፣ ሲ ደግሞ አሰሲንግ ኢንቫይሮንመንታል ኢምፓክት ኦፍ ዘ ፕሮጀክት፣ ዲ ደግሞ ዲተርማይኒንግ ዘ ፕሮጀክትስ ሮ ማቴሪያል ኤንድ ሰፕላይ ኒድ ይላል። እንግዲህ ይቅርታ ፋይናንሻል አናሊሲስን ፕሮጀክት ፕሪፓሬሽን ላይ ኢንቮልቭ የማያደርገው የትኛው ነው ነው የሚለው ኢንቮልቭ የሚያደርገው የትኛው ነው ነው የሚለው እንግዲህ ቢል ያለውን ምርጫ ስና ኢቫሉዌቲንግ ማርኬት ፖቴንሻል እንደ ከስተመር ዲማንድ የምንለው ይሄ ከማርኬት አናሊሲስ ጋር ነው እንጂ ከፋይናንሻል አናሊሲስ ጋር የሚገናኝ አይደለም። ስለዚህ ቢል ያለው ምርጫ ማርኬት አናሊሲስ ስለሆነ በፋይናንሻል አናሊሲስ ውስጥ ኢንቮልቭ የሚደረግ ስላልሆነ መልስ አይሆንም ማለት ነው። ሲንም ስናይ እንግዲህ ይሄ ኢንቫይሮንመንታል ኢምፓክቱን አሰስ የምናደርግበት ኢአይኤ በምንለው ወይ ኢንቫይሮንመንታል ኢምፓክት አሰስመንት በምንለው ስለሆነ ይሄም ራሱን የቻለ ኢኮሎጂካል ኢፌክት ላይ የሚያተኩር ኢንቫይሮንመንታል ኢምፓክት አሰስመንት የሚባል አናሊሲስ ስላለ በዛ ነው የሚሰራው እንጂ በፋይናንሻል አናሊሲስ ውስጥ ኢንቮልቭ አይደረግም ማለት ነው። ስለዚህ ሲም
መልስ አይሆንም ማለት ነው። ዲንም ስናይ እንግዲህ ፕሮጀክት ስሮ ማቴሪያልን ሰፕላይ ኒድ የሚለው ይሄ ደግሞ ቴክኒካል አናሊሲስ ወይ ደግሞ ከፊዚቢሊቲ ጋር የሚገናኝ ስለሆነ ራሱን የቻለ ኦፕሬሽናል ወይ ኢንጂነሪንግ አስፔክት ስላለው ይሄም እንግዲህ በፋይናንሻል አናሊሲስ ውስጥ ኢንቮልቭ የሚደረግ አይደለም ማለት ነው። ሶ እንግዲህ ፕሮጀክትን ፕሪፔር እያደረግን ባለበት ሰዓት ውስጥ ፋይናንሻል አናሊሲስ ውስጥ ኢንቮልቭ የሚደረገው ኤሊ ያለው ነው። አናላይዚንግ ፋይናንሻል ቪያቢሊቲ እንደ ኢንቨስትመንት ኮስት የሚለው እንግዲህ ይሄ ኮር የሆነ የፋይናንሻል አናሊሲስ ፕሮጀክት ነው ለፕሮጀክቶች ማለት ነው። ማለት ምን ያህል ሪተርን ፕሮጀክቱ ምን ያህል ሪተርን ያመጣል የሚለውን አሰስ ያደርጋል። እንደገና የኢንቨስትመንት ኮስቱን ጀስቲፋይ ያደርጋል። ፕሮፊታቢሊቲውን ኤግዛማይን ያደርጋል። ካሽ ፍሎዎቹን፣ ፈንዲንግ ሶርስ፣ ኦቨርኦል ፋይናንሻል ሳውንድነስ ኦፍ ዘ ካምፓኒን ምናይበት በፕሮጀክት ውስጥ ምናይበት እንግዲህ በፋይናንሻል አናሊሲስ ነው ማለት ነው። ስለዚህ ለ58ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 59ኛው ጥያቄ ስንመጣ ኤቢሲ ካምፓኒ ወንትስ ቱ differentiate its brand by delivering a product that competitors are unable to offer the difference. Such differentiator criteria is A profitable, B affordable, C communicable ይላል። እንግዲህ ኤቢሲ ካምፓኒ ራሱን ወይ ብራንዱን ዲፍረንሺየት ማድረግ ፈልጓል። ኮምፒውተሮች ማቅረብ የማይችሉትን ነገር ወይ ደግሞ ፕሮዳክት ዲሊቨር በማድረግ ሶ ይሄን ዲፍረንሺየተር ክራይቴሪያ ምን እንለዋለን ነው የሚለው። እንግዲህ ፕሮፊታቢሊቲ ነው ኤል ያለው። ፕሮፊታብል የሚለው እንግዲህ ካምፓኒዎችን ዲፍረንሺየት ሊያደርግ ይችላል። ምክንያቱም ፕሮፊታብል ከሆነ ካምፓኒው ሰስተናብል ነው። ግን ፕሮፊታብል መሆን ብቻ ያ ነገር ያ ኦፈር ሌላ ተፎካካሪ ኦፈር ሊያደርጉ አይችልም ማለት አንችልም። ምክንያቱም ጥያቄው ላይ ኮምፒውተሮች ማቅረብ ማይችሉትን በማቅረብ ከኮምፒውተሮች የምንለይበትን ስለሆነ የሚለው ፕሮፊታቢሊቲ እንግዲህ የእኛን ሰስተናቢሊቲ አይተው ኮምፒውተሮቻችን ኮፒ ሊያደርጉት ይችላሉ ማለት ነው። ስለዚህ ፕሮፊታብል ፊውቸር ኮፒ የሚደረግ ስለሆነ እዚህ ጋር ኮምፒውተሮች ማቅረብ ማይችሉትን ከሚለው ጋር ስለማይገናኝ ይሄ እንግዲህ መልስ አይሆንም ማለት ነው። አፎርደብል ይላል። አፎርደብልም እንግዲህ ከምንድን ነው? ከፕራይስ ፖይንት አይደል? ከስተመሩ ባነሰ ዋጋ ያንን ነገር እንዲያገኝ ነው። ሶ እንግዲህ ኮምፒውተሮችም ፕራይሳቸውን ከት እያደረጉ አፎርደብል መሆን ይችላሉ ማለት ነው። ሶ ይሄም እንግዲህ ኮፒ የሚደረግ ክራይቴሪያ ስለሆነ ከኮምፒውተሮቻችን ኦፈር ማያደርጉትን ነገር ከማቅረብ ጋር አይገናኝም ማለት ነው። ሲንም ስናይ ኮሚኒኬብል ይላል። ኮሚኒኬብልም እንግዲህ ለማርኬት እንግዲህ ኮሚኒኬሽን በጣም ወሳኝ ነው። ሶ እንግዲህ ኮምፒውተርም ይሄን ኮፒ እንዳያደርግ ማናደርግበት ምክንያት ስለሌለ ያው ኮፒ ይደረጋል የኮሚኒኬሽን አስፔክታችንም ማለት ነው። ሶ ማርኬቲንግ ላይ ያለው ነገር ስለዚህ ይሄ ለዚህ ጥያቄ መልስ አይሆንም ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነው ዲል ያለው ነው ዲስቲንክቲቭ የምንለው። ዲስቲንክቲቭ እንግዲህ ኮምፒውተሮች ኦፈር ማድረግ ማይችሉትን ዲፍረንስ የፕሮዳክቱ ፊቸር ላይ ሊሆን ይችላል፣ ቤኔፊቱ ላይ ሊሆን ይችላል። ዩኒክ የሆነ እኛ ብቻ ያለንን በእኛ ብቻ ካፓቢሊቲ የሚሰራ የሚችል ነገርን ለከስተመሮቻችን ማቅረብ ነው ዲስቲንክቲቭ የምንለው ማለት ነው። ስለዚህ ዲሊቨሪንግ ፕሮዳክት ዳት ኮምፒውተር አንኤብል ቱ ኦፈር ዘ ዲፍረንስ የሚለው እንግዲህ ሃይሊ የሚገልጸው ዲስቲንክቲቭን ነው ማለት ነው። ምክንያቱም ሃይሊ ወይ ትሩሊ ዲስቲንክቲቭ ነው ስንል እንግዲህ ማንም ሰው ያንን ነገር ሪፕሊኬት ማድረግ በጣም ዲፊካልት ነው ማለት ነው። ኮፒ ማይደረግ ነው ማለት ነው። ሶ እንግዲህ ኮምፒውተሮቻችንን ከነሱ ለመለየት እንግዲህ ኮምፒውተሮቻችን ማቅረብ የማይችሉትን ዲፍረንስ የምናቀርብበትን የዲፍረንሺየተር ክራይቴሪያ ዲስቲንክቲቭ ብለን እንጠራዋለን ማለት ነው። ስለዚህ ለ59ኛው ጥያቄ መልሳችን ዲ ነው ማለት ነው። እንግዲህ በፓርት 3 ከያዝኳቸው ጥያቄዎች እንግዲህ የመጨረሻው ላይ ደርሰናል። 60ኛው ጥያቄ እንግዲህ ሬጉላር ፕሮጀክት ሞኒተሪንግ አሎስ ፎር ይላል። ኤ ሜኪንግ አጀስትመንት ቱ ዘ ፕሮጀክት implementation and to achieve success. B ignoring any deviation from the original project plan. C focusing solely on completing tasks without evaluating their effectiveness ይላል። D fast tracking project completion even if it sacrifice quality ይላል። እንግዲህ
ሬጉላር የሆነ ፕሮጀክት ሞኒተሪንግ ለምን ይጠቅመናል ነው ወይ እኛ እንዴት አድርገን እንድንሰራ ያደርገናል ነው። ፕሮጀክት ሞኒተሪንግ እንግዲህ የምንለው ራሱ ኦንጎይንግ ፕሮሰስ ነው። ይሄ ትራክ ማድረግ ነው የፕሮጀክቱን ፕሮግረስ የፕሮጀክቱን ሂደት ምን ላይ እንዳለ የምንከታተልበት ነው፣ ሪቪው የምናደርግበት ነው ወይ አሰስ የምናደርግበት ነው ማለት ነው። ሶ ኦንጎይንግ የሆነ ነው። ፕሮጀክቱ እየቀጠለ ፕሮግረሱ እየጨመረ በሄደ ቁጥር እኛም ያንን ነገር እግር በእግር እየተከተልን ከተቀመጠው ፕላን ከተደረገው ታይም ላይን ጋር ከበጀቱ ጋር ሊሆን ይችላል። ጨርሼ በዚህን ያህል ጊዜ አቀርባለሁ ካለው ኳሊቲ ጋር ከዛ ሁሉ ነገር ጋር እግር በእግር እየተከታተልን ፕሮጀክቱን አሰስ የምናደርግበትን ሂደት ትራክ የምናደርግበትን ሂደት የሚገልጽ ነው። ስለዚህ ፕሮጀክት ሞኒተሪንግ አሎ ማያደርገው የትኛውን ነው የሚለው እንግዲህ ቢል ያለውን ምርጫ ስናይ ኢግኖሪንግ ኤኒ ዲቪዬሽን ፍሮም ዘ ኦሪጂናል ፕሮጀክት ፕላን ይላል። ምክንያቱም ሞኒተር በራሱ ምን ማለት ነው ዲቪዬሽኖች ወይ ደግሞ ከአላማችን ዝግ ካስቀመጥነው ነገር ስንንሸራተት ያንን ዲቴክት አድርጎ ያንን አድረስ ለማድረግ የሚሰራ ነው እንጂ ኢግኖር መደረግ የለበትም ዲቪዬሽን። ምክንያቱም ከተቀመጠው መንገድ ላይ ጎራ ማለትን ወይ ወደ ሌላ ዲቪዬት ማድረግን ኢግኖር አያደርግም። ምክንያቱም ያንን ዲቴክት አድርጎ ለመፍታት ስለሆነ ፕሮጀክት ሞኒተሪንግ ዲቪዬሽኖችን ኢግኖር ስለማያደርግ ቢመልስ አይሆንም። ሲንም ስናይ እንግዲህ ፎከሲንግ ሶሊ ኦን ኮምፕሊቲንግ ታስክ ዊዛውት ኢቫሉዌቲንግ ዜር ኢፌክቲቭነስ ይላል። ይሄም ኢንኮሬክት ነው። ምክንያቱም ጉድ ሞኒተሪንግ አለ፣ ጥሩ ክትትል አለ ማለት ምንድን ነው? ታስኩ ይለቅም አይለቅም ኢፌክቲቭሊ ማለቁን እንደገና ደግሞ የፕሮጀክቱን ጎል ማሳካቱን እነዛን ሁሉ ነገሮች ያሳያል እንጂ ግዴታ የፕሮጀክቱን ማለቅ ብቻ ከግምት የሚከት አይደለም ማለት ነው። ፕሮጀክቱ ማለቁ ጥሩ ሆኖ ሳለ ግን ኢፌክቲቭነስ ያረጋግጣል ማለት ነው። ያለቀው ፕሮጀክት ምን ያህል ኢፌክቲቭ ሆኖ ነው ያለቀው የሚለውን ኢቫሉዌት ያደርጋል። ስለዚህ ኮምፕሊቲንግ ታስክ ላይ ብቻ ፎከስ የሚያደርግ አይደለም ማለት ነው። ዲንም ስናይ እንግዲህ ፋስት ትራኪንግ ፕሮጀክት ኮምፕሌሽን ኢቭን ኢፍ ኢት ሳክሪፋይስ ኳሊቲ ይላል። ኳሊቲውን ከግምት ሳያስገባ ቶሎ ማለቁን ብቻ። አሁን እንግዲህ ፋስት ትራክ በቶሎ ሁኔታ ያለቁትን ፕሮጀክቶች እነሱን ነው ምንም እንኳን ኳሊቲን ሳክሪፋይስ አድርገው ቶሎ ማለቃቸው ላይ ነው አሎ የሚያደርገው ነው የሚለው። ሶ እንግዲህ ይሄም እንግዲህ ኳሊቲ ትራክ መደረግ አለበት። ምክንያቱም ኳሊቲን ሳክሪፋይስ አድርጎ የሚሰራ ማንኛውም ፕሮጀክት አንዲዛይረብል የሆነ አውትካም ነው። ስለዚህ ይሄ እንግዲህ ከኳሊቲ ስታንዳርዱ ጋር መሄድ ስላልሆነ ይሄ እንግዲህ ሞኒተር ይፈልጋል ወይ ደግሞ ክትትል ይፈልጋል ማለት ነው። ስለዚህ ማለቁን ሳይሆን ኳሊቲውን ሳክሪፋይስ ማድረጉም በሞኒተሪንግ ውስጥ ይታያል። ምክንያቱም የኳሊቲ ስታንዳርድ ሜንቴን መደረግ ስላለበት ማለት ነው። ሶ ፕሮጀክት ሞኒተሪንግ እንግዲህ በየጊዜው ማድረግ የሚጠቅመን ወይ ደግሞ የሚያግዘን ለምንድን ነው የሚለው ሌላ ያለው ነው። ሜኪንግ አጀስትመንት ቱ ዘ ፕሮጀክት ኢምፕሊሜንቴሽን ቱ አቺቭ ሰክሰስ የሚለው ምክንያቱም ሞኒተሪንግ ትልቁ ፐርፐዙ ራሱ ፕሮግረሱን የፕሮጀክቱን ሂደት ምን ማድረግ ነው አሰስ ማድረግ ነው። ሶ ከዛ እንግዲህ አሰስ እያደረገ ባለበት ሰዓት ፕሮጀክቱ ከስኮፕ ወጥቷል ወይ ከስኬጁሉ ወጥቷል ወይ ከተቀመጠለት ኳሊቲ ወጣ ብሎ እየሰራ ነው ወይ። ሶ እነዚህን አይነት ነገሮች ኢንፎርሜሽን በመሰብሰብ እንግዲህ ኮሬክቲቭ አክሽን ወይ አጀስትመንት ከመስራት ጋር ነው የሚገናኘው። ስለዚህ ፕሮጀክቱ አጀስት ሆኖ ሞኒተር ተደርጎ ወደ ነበረበት ቦታ ጎራ ካለበት ወይ ደግሞ ከተቀመጠው ሰዓት ከወጣ ወደዛ እንዲመጣ ምናደርግበት ወይ ኮሬክቲቭ አክሽን የምንወስድበት ነው። አጀስትመንት ምንሰራበት ነው ማለት ነው። ስለዚህ ለ60ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። እንግዲህ ክቡራን የቻናላችን ቤተሰቦች እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ በቀጣይ ቪዲዮ በፓርት 4 እንገናኛለን። እስካሁን ለነበረን ቆይታ በጣም አመሰግናለሁ። እንግዲህ ፓርት 1 እና 2ንም እየገባችሁ ማየት ትችላላችሁ። አሁንም በመጨረሻ የምጠይቃችሁ የዋይፋይ አክሰስ ያላችሁ ልጆች ቪፒኤን እያበራችሁልኝ ስለነበረን ቆይታ በጣም አመሰግናለሁ።